አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሶፊ ቲዩብ የፍቅር ቤት ቤተሰቦች እንደምን አላችሁልኝ? ሰላም በያለንበት። ቤተሰብ እውነት ለመናገር በጣም ጠፍቼ ነበር። አሁን ግን ተመልሻለሁ። ስጠፋ የፈለጋችሁኝ ሶፊ ምን ሆነሽ ነው በሰላም ነው ወይ የጠፋሹ ብላችሁ ለፈለጋችሁኝ ምርጥ ቤተሰቦቼ ከልብ አመሰግናለሁ። ቤተሰብ በሰላም ነበር፣ ተመልሻለሁ። ያው እንደተለመደው ትንሽ ነገር ይዤላችሁ መጥቻለሁ። ኑ እየተራመድን ላካፍላችሁ። መጀመሪያ ግን አንድ ጥያቄ ልጠይቃችሁ። በዚች አጭር ህይወት ውስጥ ማንም ሰው የውስጥ ሰላማችንን ሳይነፍገን ወይም ሳይቀማን ራሳችንን ብቻ ቅድሚያ አድርገን መኖር ስንጀምር እንዴት ያለ ግሩም የአእምሮ እረፍት ይሰማናል? እስቲ መልሳችሁን በኮሜንት አስቀምጡልኝ። የሁላችሁንም አነባለሁ። አብራችሁ ይቆዩ። በህይወት ጎዳና ላይ ስንጓዝ አብዛኛውን ጊዜ ትኩረታችን የሚሰበሰበው በውስጣዊ ዓለም ስኬቶችና ግቦች ላይ ነው። ነገር ግን ትልቁ ስኬት የሚጀምረው ከውስጥ ራሳችንን ሲገነባንና የራሳችንን ዋጋ ሲረዳ ነው። ሰዎች ብዙ ጊዜ ትልቅ ህልም አላቸው፣ ግን ያንን ህልም እውን ለማድረግ የሚያስፈልገው ትልቁ መሳሪያ የውስጥ ጽናት ነው። ህይወት ሁልጊዜም የተስተካከለና የለሰለሰ መንገድ ብቻ አትሰጠንም። አንዳንድ ጊዜ አስቸጋሪ ውጣ ውረዶች፣ ያልተጠበቁ ፈተናዎችና ከባድ ማዕበሎች ይፈራረቃሉ። ዛሬ የምናወራው ስለዚያ የማይበገረው የሰው ልጅ የውስጥ ኃይል ከውድቀት በኋላ በድጋሜ ስለመቆምና የራስን ሰላም አስቀድሞ ስለማስከበር ነው። አስቡት እስኪ፣ ብረት በእሳት ካልተፈተነ ጥንካሬውን አያገኝም። ወርቅም በሰለጠነ ባለሙያ እጅ ተቀርጾና ተፈትኖ ነው የሚያንጸባርቀው። የሰው ልጅም ህይወት ልክ እንደዚሁ ነው። የሚያልፍባቸው ፈተናዎች እና ከባድ ቀናት ከንቱ አይደሉም። ይልቅስ አሁን ላለው ጠንካራ ስብዕና መሰረት ናቸው። መከራ ማለፍ መሸነፍ አይደለም። ብዙዎች አንድ ፈተና ሲያጋጥማቸው ህይወት አበቃ ብለው ያስባሉ። ነገር ግን እውነተኛው ብርቱ ሰው ከውድቀት ይማራል እንጂ ፈጽሞ እጅ አይሰጥም። የትኛውም ውጫዊ ኃይል ሊወስድብህ የማይችለው ብቸኛው ሀብትህ ያንተ የውስጥ ጽናት ነው። ሰዎች ሊለወጡ ይችላሉ፣ ሁኔታዎች ሊከብዱ ይችላሉ። ነገር ግን ያንተ የውስጥ ሰላም ከሁሉም በላይ ቀዳሚ መሆኑ ነው። አዎ፣ ህይወት የምታስተምረን ትልቁ ትምህርት በራሳችን እግር ላይ ቆመን መሄድን እንጂ በሌሎች ድጋፍ ላይ ብቻ ጥገኛ ሆኖ መኖርን አይደለም። ማዕበሉ የቱንም ያህል ቢጸና አንተ ከእሱ በላይ ጉልበት እንዳለህ ማመን አለብህ። እውነተኛ አሸናፊነት የሚጀምረው ራስን በመርዳትና በማክበር ነው። ለሰዎች ብቻ ብሎ መኖር፣ የሌሎችን ፈገግታ ብቻ ለማየት ሲባል የራስን ደስታ መስዋዕት ማድረግ የህይወትን እውነተኛ ጣዕም ያሳጣናል። የራስህን ሰላም፣ የአእምሮ እረፍትና የህይወት ዋጋ ማወቅ አለብህ። ማንም ሰው የውስጥ ሰላምህን እንዲያወርድና ዝቅ እንዲያደርግህ መፍቀድ የለብህም። በህይወት ውስጥ ጠንካራ አቋም ሊኖርህ ይገባል። ማንም በቀላሉ ሊያዞርህ ወይም ሊጫወትብህ አይችልም። ውሳኔዎችህ የራስ መሆን አለባቸው። አዎ፣ ውሳኔዎቻችን የራሳችን መሆን አለባቸው። ውድ የህይወት ተጓዥ፣ ዛሬ የቆምክበት ቦታ ትናንት ካለህበት ይልቅ የጠነከረ ነው። ያለፍክባቸው ፈተናዎች ሁሉ አስተማሪዎችህ እንጂ አጥፊዎችህ አይደሉም። አሁን ወደፊት መመልከት፣ አዲስ ኃይል መሰብሰብና ለራስህ ክብር መስጠት፣ አዲስ ጉዞ መጀመር ጊዜው አሁን ነው። መንገዱ ያንተ ነው፣ ጽናቱና ድሉም የእናንተ ነው። አዎ ቤተሰብ፣
እጅግ በጣም የምወዳችሁ የፍቅር ቤት ቤተሰቦች እስቲ ዛሬ ላነሳውላችሁ ጥያቄ መልሳችሁን በኮሜንት አስቀምጡልኝ። የሁላችሁንም አነባለሁ። በህይወታችሁ ከገጠማችሁ ከባድ ፈተናና ማዕበል ውስጥ ትልቁ ትምህርት ያገኛችሁበት አጋጣሚ ምንድን ነበር? ሀሳባችሁን በኮሜንት አጋሩኝ። ሁላችሁንም አመሰግናለሁ። በሌላ ቪዲዮ ደግሞ የኔን አካፍላችኋለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ ቤተሰብ። ሰላም አለይኩም ወራህመቱላሂ ወበረካቱ።